ስራዬን ሰርቼ እናቴ ያረብ እድሜ ላረብ ቤቴን አጥድቼ ስራዬን ሰርቼ ልጆችን ይዤ በ100 ሚሆን በ200 ሚሆን እስከ ልጆች የሚቀጥረኝ ካገኘው ምንም ችግር የለብኝም። ዋናው እዛው ሆኜ ለልጆቼ ያፋዳና የወተት ከቻለ በቂ ነው ማለት ነው። እና ልጆችን ይዤ እዛው ከነሱ ጋር እንትን ብልሻለሁ። ምግብም ከሆነ ችግር የለውም። የአረብ ምግብ በተመለከተ ሁሉንም ነገር እችላለሁ። ኬክ ሁሉንም በቃ ሩዝ ብትሉ ያው ምንም በቃ ምግብም ከሆነ በአጠቃላይ ምግብም ከሆነ ችግር የለውም። ጽዳትም ከሆነ ምንም ችግር የለውም ማለት ነው። ምግብም ሁሉንም ምግብ ነው የምችለው። ጽዳትም ደግሞ ያው ጽዳት ማንንም ማጽዳት አያቅተው ማለት ነው። ጽዳትም ከሆነ እችላለሁ። ብቻ ስራ ያለውን ስራ ፈልጉልኝና አስገቡኝ። ዩቲዩብንም ያው በተረፈ እሰራለሁኝ ማለት ነው። አረብ ቤት ገብቼ ቢመጣም አያገኘኝም። ያው አሁን ግን ያው አሁን ከኢትዮጵያ ድጋሚ ነው ወደዚህ ሊፈልገኝ ማይመጣም እርግጠኛ ነኝ። በቃ ሰልችቶታል ሳስበው ማለት ነው። እኔም ደግሞ ሳስበው ቁጭ ብዬ ልጆችን እዛ በቸገረኝ ሰዓት በቃ ልጆቹን ይውሰዳቸው ለምን እኔ ትእዛዝ እያልኩኝ አየሩም ይዛባባቸዋል፣ ለምን እነሱም ይዛባባቸዋል፣ ከቀማኝም ይቀማኝ ብዬ ነበረ ማለት ነው። እንደገና ደግሞ ሰው አረጋግጦ እንትን ያለ እንደዚህ እንዳንከራተተችኝ ልጆችን ተቀብያት ደም እንባ ካላስለቀስኳት እኔ ሰይድ አይደለሁም ጠብቁኝ ምናምን ብሎ እየዛተብሽ ነው ሱመያ። ልጆችሽን መለየት መለየት ማፈልጊ ከሆነ በጭራሽ ከሰይድ ጋር ከዚህ በኋላ ትዳር ይኖረኛል ብለሽ እንዳትመለሽ። ልጆቹን ያሳድጋቸው የምትይ ከሆነ ስጪው አሉኝ። እኔ ሰይድ እንኳን ለልጆቹ ሟች እንደሆነ አውቃለሁ። ግን አዩላ ወይ ደህና ሴት ብትሆን የእንጀራ እናት የምትሆን አይነት ብትሆን እሷ ካሜራ ደቅና የደረቅም ባይ የምትል ልጅ ነገ ወጣን ያደለውን ብትል ነገ ልጆች አንድ ነገር ቢሆኑ እኔም በዛው አንድ ነገር ሆናለሁ። ስለዚህ የሰው ሽንት ቤት አጥድቼ ልጆቼን በጥርሴ ይዤ ባሳድጋቸው ነው የሚሻለኝ ብዬ ወደ የመን ተመለስኩላችሁ። የመን ደግሞ እውነት ለመናገር ከሆነ ልጅ ለማሳደግ ይሆናል ማለት ነው። ያው እድሜ ላረብ ቤት ስራዬን እየሰራሁኝ ያሳድጋለሁ ማለት ነው። ሰይድ እዛም ሲሄድ እዚህም እየመጣ ነበር። አሁን እንኳን አይመጣም እርግጠኛ ነኝ። 100% ነው የማወራው። ምክንያቱም ስለሰለቸው ያው ልተዋት ብሎ ማሰቡ አይቀርም። እንደገና ደግሞ እንግዲህ የገዘውትንም ቤት አይታችኋል አይደለ? እሱን ቤቱንም አይታችሁታል አይደለ? እና ቤቱንም ደግሞ ቀስ በቀስ ከፍዬ ጨርሳለሁ ማለት ነው። እና እንግዲህ ለወደፊቱ ትንሽ ደግሞ የራሴን የሆነች ነገር ጠርቀምቀም አድርጌ ወደ ቤቴ መመለስ አይቀርም። ወደ ኢትዮጵያ መለሳለሁ። አሁን ባይሆን መቼ እንደሆነ ጊዜው ባላውቀው ማለት ነው። እና በተረፈ ይሄን ነው የምላችሁ ውዶችዬ። ወዳችኋለሁ፣ አከብራችኋለሁ። የመን ውስጥ ያላችሁ የመኑ ናችሁ አደን ከተማ የምትገኙ ሰዎች ስራ ፈልጉልኝ። በተረፈ ወዳችኋለሁ። አረቤ ስለሆነ ያው አሁን በተረፈ የተፈጠረውን ነገር በሙሉ ኢትዮጵያ አይታችኋል ማለት ነው። ያው እንግዲህ እየለቀኩላችሁ ነበረ ማለት ነው። በተገር አይታችኋል። ያው እንግዲህ የተፈጠረውን አይታችኋል። አዩ ምን እንዳለች ከሰይድ ጋር ምን እንዳሰቡ አይታችኋል ማለት ነው። ያውና እንግዲህ ከዚህ ሁላ ጭቅጭቅ ከዚህ ሁላ ነገር ያው እንግዲህ መጥቻለሁ። የመን ሁለተኛ ሀገሬ ናት። በጣም መወዳት ሀገር ናትና ያው ወደ እሷ ተመልሼ መጥቻለሁ ማለት ነው። እዚህ አደን በነበርኩበት ሰዓት ደግሞ ጥሩ ሰዎች ጥሩ ጓደኞች ነበሩኝ ማለት ነው። እንግዲህ ከነዛ ተቀብለውኛል እና ማለት ነው። ያው እንግዲህ እዚህ ስራ እነሱም እዚህ የተዋወቋቸው ጥሩ ሰዎች አሉ። እነሱም ስራ እየፈለጉልኝ ነው። ያው እንግዲህ አረብ ቤት ከስንት አንድ ነው ልጅ ይዛችሁ ለዘው አንድ ልጅ ከሆነ ያው ሁለት ልጅ እንኳን እኔ አላቅም ማለት ነው። ያው ግን አንድ ልጅ ማለት ነው አንድ ልጅ ቢሆን ችግር የለውም ነበረ። ግን ሁለት ስለሆኑ ምናልባት ስራ ላላገኝ ይችላል ማለት ነው። ስለዚህ እዚህ አዳና የሚባል አለ ማለት ነው። እንደዚህ ቤት ለቤት የሚይዙ አዳኖች አሉ ማለት ነው። ቤት ብር ትሰጧቸዋላችሁ፣ በወር ቤት ውስጥ ይዙላችኋል። እንደዛም አንዱ ለሰው አውቃለሁ እዚህ መጥቼ ታወቅኳቸው። ልጅቷ ያስተዋወቀችኝ አንድ ሴት ያስተዋወቀችኝ ልጆች አሉ ማለት ነው። አረብም አሉ አበሾችም አሉ ማለት ነው። እና ያው ልጆቼን ላስቀምጣቸው ያሰብኩት አረቦች ጋር ነው። ለምን አበሾች ጋር ከሆነ ምናልባት ሰይድ በቀላሉ የአበሻ ዳና የሚይዙበት ብሎ በቀላሉ ሊያገኝ ይችላል። አረብ ግን ያው ብዙ ጊዜ የቤት ለቤት አዳና ከስንት አንድ ስለሆነ በዛ ላይ ደግሞ የፈለገው ነገር ቢፈጠር አያገኘኝም። ቢያገኘኝ እንኳን አረቦች እንደዚህ አይነት ቀልድ አያውቁም ማለት ነው። አይሰጡም እንትን አይሉ ማለት ነው። ልጆችን አይሰጡም። ስለዚህ ያሰብኩት አረቦች ጋር አዳና አስቀምጫቸው ልሰራ ነው። ተመላላሽ የሚሆን ያው ብሩ በጣም ትንሽ ነው እንጂ ተመላላሽ እንኳን አግኝቼ ነበር። ግን ብሩ ደስ ስላላለ በጣም ትንሽ ነው። ለምንም አይሆንም። እኔ ሹቃ መፍሩሽ ራሱ የተከራየሁት ከዛ ከብሩ በላይ ነው ማለት ነው።
ከደሞዜ በላይ ማለት ነው። እና ያው እንግዲህ ስራ ቀስ ብዬ እያፈላለኩኝ ነው። ያው ለስራ ማፈላለጊያ የሚሆን አይጠፋብኝም ማለት ነው፣ ይኖረኛል። እና ያው እንግዲህ ከቸገረኝ ደግሞ አዩን ላኪልኝ ብዬ እደውልላታለሁ። ነገር ከስንት አመት በኋላ በተለይ እናቴን በጣም ከረጅም አመት በኋላ ነው ማለት ነው ያየኋት። ያው አልጠገብኳትም እንጂ አልጠገብኳቸውም ቤተሰቦቼን። ከዚህ በላይ ከቤተሰቦቼ ጋር ቁጭ ማለት፣ ከእናቴ ጋር መቀመጥ፣ ከእህቶቼ ጋር ገና በጣም ብዙ ያላየኋቸው ዘመዶች አሉ። እኛ ጋር በጣም ሰፊ ናቸው። የእህቶቼ ልጆች ራሱ ብዙ ናቸው ማለት ነው ማሻአላ። እና እንግዲህ ሳላዳርስ ሳልጨርሳቸው ሁሉንም ሳላይ ነው የመጣሁት። ያላየኋቸው ራሱ አሉ። እና በቃ ምን አደርጋለሁ እንግዲህ ከኢትዮጵያ የመን ይሻለኛል። ብቸገርም እዚህ በቀላሉ ስራ ገብቼ አገኛለሁ። በቀላሉ ስራ ገብቼ ልጆችን አሳድጋለሁ። ኢትዮጵያም ደግሞ ሆኜ እስከመቼ ከሰይድ ጋር እደበቃለሁ ማለት ነው። ምክንያቱም ኢትዮጵያ ሆኜ ሰይድ በቀላሉ